ሰላም ኩብራት እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጂኦግራፊ ቻፕተር 1 ፓርት 1 ነው። ይህ ጅማ ዩኒቨርሲቲ ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሂውማኒቲ ዲፓርትመንት ኦፍ ጂኦግራፊ ኤንድ ኤንቫይሮንሜንታል ስቴዲ በሚል የተዘጋጀ ሲሆን በቀላሉ ባጭሩ አስረዳችኋለሁ። ከኔ ጋር ሁኑ። ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ሌትስ ጎ። ጂኦግራፊ ዲፊኒሽን ስኮፕ እንደ ቲምስ ይላል። ዋት ኢዝ ጂኦግራፊ? ጂኦግራፊ ማለት ምን ማለት ነው? We can find a single definition of geography that is universal accept if not why? ጂኦግራፊ ሲንግል የሆነ ዲፊኒሽን አለው ብላችሁ ታስባላችሁ? ዩኒቨርሳሊ አክሴፕትድ የተደረገ ነገር አለ ካላችሁ ለምን? የለውም ካላችሁስ ለምን? It is difficult to forward definition acceptable to all geography at all time and place because of a dynamic nature of discipline and the change its scope and the method of study. ዲፊካልት ነው። በቃ ፎርዋርድ የሆነ ዲፊኒሽን ማግኘት አክሴፕተብል የሆነ ሁሉም ቦታ ይሰራል ተብሎ የሚታሰብ በሁሉም ቦታ በሁሌም ታይም ይሰራል የሚባል ዲፊኒሽን ማግኘት ከባድ ነው። ምክንያቱም ጂኦግራፊ ዲያናሚክ ነው። በቃ ዲያናሚክ የሆነ ዲሲፕሊን ነው። ስኮፑ ራሱ ይቀያየራል፣ ቼንጅ ያደርጋል። ሜቶድ ኦፍ ስቴዲ ራሱ ይለያያል። በቃ ኢቲሞሎጂካል ሊተራል ሚኒንጉ ስናይ ዘ ተርም ጂኦግራፊ ወዝ ፈርስት ኮይንድ ባይ ኤርስቶቴስ የግሪክ ስኮላር ይላል። ኢቲሞሎጂካል ሚኒንጉን ስናይ ዘ ተርም ጂኦግራፊ የሚለው ፈርስት ላይ የመጣው ኤርስቶቴስ የሚባል የግሪክ ስኮላር ነው። እሺ ዘ ወርድ ሃዝ ቢን ዲራይቭድ ፍሮም ቱ ሩት ፍሮም ግሪክ ላንጉዌጅ። ጂኦግራፊ የሚል ቃል ከግሪክ ቃላት እንደመጡ ታውቃላችሁ። ጂኦ ሚኒንግ ኤርዝ፣ ግራፎስ ሚኒንግ ዲስክሪፕሽን። ጂኦ ማለት ኤርዝ ማለት ሲሆን ግራፎዝ ማለት ደግሞ ዲስክሪፕሽን መግለጽ ማለት ነው። ይህን ሊተራሊ ጂኦግራፊ ሚንስ ዘ ዲስክሪፕሽን ኦፍ ዘ ኤርዝ። የጂኦግራፊ ትርጉም ጂኦግራፊ ማለት ስለ መሬት የሚገልጽ ነው። ዲስክራይብ የሚገልጽ ነው ስለ መሬት። ወርኪንግ ዲፊኒሽን ኦፍ ጂኦግራፊ በዚህ ሰዓት ስራ ላይ ያለው የጂኦግራፊ ዲፊኒሽን Geography is the scientific study of the earth that is described and analyzed spatial and temporally variation of the physical, biological and human phenomena and their interrelationship. ጂኦግራፊ የሚያጠናው ሳይንቲፊክ የሆነ ስቴዲ ነው። ስለ መሬት የሚያጠና ዲስክራይብ ያደርጋል፣ አናላይሲስ ያደርጋል። በስፔሻል በቦታና በቴምፖራል በጊዜ ያጠናል። ጂኦግራፊ ስለምን ያጠናል? ቫሪዬሽን ኦፍ ፊዚካል ልዩነት የፊዚካሎችን የባዮሎጂካል ሂውማን ፊኖሚና የሆነ ነገር ተፈጠረ በሂውማን ላይ ባዮሎጂካል ላይ የሆነ ነገር ተፈጠረ እና አንድ ዜር ኢንተርሪሌሽንሺፕ እነዚህ ሶስቱ መሀል ያለው ፊዚካል ባዮሎጂካል እና ሂውማን መሀል ያለውን ኢንተርሪሌሽንሺፓቸውን ያጠናል ማለት ነው። ዘ ስኮፕ አፕሮች ኤንድ ቲምስ ኦፍ ጂኦግራፊ ይላል። ጂኦግራፊ has now acquired the status of science that explains the arrangement of various natural and cultural features of the earth. ጂኦግራፊ አኩዌር የሚያደርገው ወይም ደግሞ እንደ ሳይንስ ኤክስፕሌን የሚያደርገው ናቹራል እና ካልቸራል ፊቸር ኦፍ ዘ ኤርዝ ስለነዛ ነው የሚያጠናው። ስኮፕ ኦፍ ጂኦግራፊ ስንል ደግሞ ስኮፕ ወይም የጂኦግራፊ ስፋት ወይም ጥልቀቱ ስኮፕ ኢዝ ዋይድ አንድ ዴፕዝ ኦፍ ዲሲፕሊን። ስኮፕ ዋይድ ስንል ሰፊ ነው። በቃ ዴፕዝ ስንል ደግሞ ጥልቅ ነው። ብዙ የማይገባበት ጂኦግራፊ የማይገባበት ቦታ የለም። This is the scope of geography, the surface of the earth, geosphere, which is the very thin zone that is the interface of the earth. ይህ ማለት ጂኦግራፊ ሰርፌስ ኦፍ ዘ ኤርዝ ላይ ያለውን ሁሉንም ነገር ያጠናል። ጂኦስፌር የሚባሉት አሁን ለምሳሌ አምስቱ አሉ ወደ ታች እናያለን። ቬሪ ቲን ዞን የሚባሉት ለምሳሌ አትሞስፌር ጋዝ ዴቨሎፕስ አራውንድ ዘ ኤርዝ ሰርፌስ። አትሞስፌር ስንል ጋዞች አሉ መሬት ላይ ሰብሮ የሚገኙት ለምሳሌ ናይትሮጅን፣ ኦክሲጂን፣ ካርቦን ዳይኦክሳይድ የሚባሉት እነዚህ አሉ። እነዚህን የሚያጠና አትሞስፌር ይባላል። የጂኦግራፊ ፓርት አትሞስፌር ይባላል። ሊቶስፌር ደግሞ ሬልም ዞን ኦፍ ዘ ሶሊድ ኦፍ ዘ ኤርዝ፣ ስለ መሬት ወይም ደግሞ ስለ አፈር የሚያጠና ደግሞ ሊቶስፌር ይባላል። ሃይድሮስፌር ስንል ደግሞ ስለ ዌተር የሚያጠና ነው። ባዮስፌር ስንል ደግሞ ስለ ሊቪንግ ቲንግሶች የሚያጠና ነው። ይህችን ነገር ተምራችኋል፣ አይከብዳችሁ። ሌላ ደግሞ አንትሮፖስፌር የሚባለው ደግሞ ሂውማናይዝድ ኤሪያ ለምሳሌ ግድብ የሆነ ከተገነባ በኋላ በሰው የተሰሩትን የሚያጠና ደግሞ አንትሮፖስፌር ይባላል። ግድብ ካለ ስለ ግድቡ የሚያጠና አንትሮፖስፌር ይባላል። ሌላ ደግሞ አፕሮች ኦፍ ጂኦግራፊ ይላል። አፕሮቹን እናያለን። የጂኦግራፊን አፕሮች ጂኦግራፊስ ቫስት ፊልድ ኦፍ ስቴዲ
ዛት ኢንኮምፓይዝ ቫሪየስ አፕሮች። ጂኦግራፊ ስለ ብዙ ፊልዶችን ያጠናል ራሱ ውስጥ ከነሱ ውስጥ ደግሞ እኛ ሁለቱን እናያለን። ቱ ኦፍ ዘ ሞስት ኮመን አፕሮች ኢን ጂኦግራፊ አር ይላል። ሁለቱ የጂኦግራፊ አፕሮቾች ሲስተማቲክ ኦር ቶፒካል አፕሮች እና ሪጂናል አፕሮች ተብሎ ይጠራሉ። በሁለት ሲስተማቲክ ኦር ቶፒካል አፕሮች ስንል ስለ ሲንግል ኢሹ ወይም ስለ ሲንግል ኤሌመንት፣ ዲዛስተር ከሆነ ዲዛስተር፣ ስለ ክላይሜት ከሆነ ስለ ክላይሜት፣ ስለ ቬጂቴብል ከሆነ ስለ ቬጂቴብል ብቻ የሚያጠና ሲስተማቲክ ኦር ቶፒካል ጂኦግራፊ ተብሎ ይጠራል። ሪጂናል ጂኦግራፊ ስንል ደግሞ ብዙ ኤሌመንቶችን ስለ ክላይሜትም ስለ ናቹራል ሪሶርስም ስለ ዲዛስተርም ሁሉንም በቃ አጠቃሎ የሚይዝ ሪጂናል አፕሮች ተብሎ ይጠራል። የሲስተማቲክ አፕሮች or topical approach focused on the study single issue or phenomena at the global level። ሲስተማቲክ or topical approach ስንል ፎከስድ የሚያደርገው ሲንግል ኢሹ ነው። የሆነ ነገር ተፈጠረ፣ ስለዛ የተፈጠረው ነገር ብቻ at the global level ያጠናል። ሪጂናል አፕሮች ስንል ደግሞ ሪጂናል አፕሮች ስቴዲ ማልቲፕል ካራክተር ኦፍ አፍተር ዲቫይድ ኦር ሴግሜንት ዘ ሎኬሽን አት ዘ ቤዝድ ኦን ዘ ሪጅን። ያከፋፍላል በቃ እንዳለ እዛ ውስጥ ያለውን ካከፋፈለ በኋላ ስለዚህ እዛ ውስጥ ያለውን ሪጅን ውስጥ ያለውን ሁሉንም ነገር ያጠናል። ኢን ኮንትራስት ዘ ሪጂናል አፕሮች ዲቫይድ ዘ ወርልድ ኢንቱ ኤ ሪጅን አር ዲፈረንት ሂራርኪካል ሌቨል አንድ ስቴዲ ኦል ጂኦግራፊካል ፊኖሜና ኢን ፓርቲኩላር ሪጅን። የሆነ ዲቫይድድ ወርልድን ዲቫይድድ ካረግን በኋላ አንድ ሪጅን ዲፈረንት ሂራርኪካል ሌቨሎችን ይፈጠራሉ። ሪጂናሎች እዛ ሪጂናል ውስጥ የተፈጠረውን ሁሉ ጂኦግራፊካል ፊኖሚና ያጠናል፣ ስቴዲ ያደርጋል በቃ። ሌላው ደግሞ ኢን ሰመሪ ይላል ዘ ሲስተማቲክ አፕሮች ኢዝ ኮንሰርንድ ዊዝ ዘ ስቴዲ ኤ ፊኖሚና ወርልድ ዋይድ አዝ ኤ ሆል ኤንድ ዜን አይዴንቲፋይ ቶፖሎጂ ኦር ስፔሻል ፓተርን። ሲስተማቲካል አፕሮች ስንል ደግሞ ስቴዲ የሚያደርገው የሆነ ነገር ይፈጠራል አለማችን ላይ ወርልድ ዋይድ ላይ አዝ ኤ ሆል ዜን አይዴንቲፋይ ያደርጋል የሆነ ቶፖሎጂ የሆነ ስፔሻል የሆነ ፓተርን አይዴንቲፋይ ካረገ በኋላ ስለዚያ ፓተርን ብቻ ያጠናል። ኢን ሪጂናል አፕሮች ዘ ወርልድ ኢዝ ዲቫይድድ ኢንቱ ሪጅን አት ዲፈረንት ሂራርኪካል ሌቨል። ወርልዳችን አለማችን ብዙ ቦታ ይከፋፈላል። አንድ ዜን ኦል ዘ ጂኦግራፊካል ፊኖሚና ኢን ኤ ፓርቲኩላር ሪጅን አር ስቴድድ። እቺን አለች አለማችንን ካከፋፈልን በኋላ በሆነ ዲፈረንት ሪጅን ውስጥ ካከፋፈልን በኋላ እዛ ሪጅን ውስጥ የተፈጠረውን ሁሉንም ነገር የሚያጠና ሪጂናል አፕሮች ይባላል። ዚስ ሪጅን ሜይ ቢ ናቹራሊ ፖለቲካሊ ኦር ዲዛይንድ ሪጅን። ይሄ ሪጅን ደግሞ በናቹራል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ዲዛይንድ ሪጅን ሊሆን ይችላል ማለት ነው። እዚህ ጋር ስናይ ሲስተማቲክ ጂኦግራፊ እና ሪጂናል ጂኦግራፊ ቀስ ብላችሁ አንብቡ። እዚህ ጋር እኔ የመጀመሪያውን አስረዳችኋለሁ፣ እናንተ ደግሞ አቁሙና ቪዲዮውን በደንብ አንብቡት። እዚህ ጋር የመጀመሪያውን ስናይ ሲስተማቲክ ጂኦግራፊ ኢትስ ስቴዲ ፓርቲኩላር ጂኦግራፊካል ኤሌመንት አት ዘ ግሎባል ሌቨል። ይሄ አንድ ፓርቲኩላር ኤሌመንት ብቻ ያጠናል። አት ዘ ግሎባል ሌቨል የተፈጠረ ነገር ዲዛስተር ይሁን ዲዛስተር፣ ክላይሜት ይሁን ክላይሜት፣ ስለዛ ብቻ ነው የሚያጠናው። ሪጂናል ጂኦግራፊ ስንል ደግሞ ስቴዲ ፓርቲኩላር ሪጅን ዊዝ ዘ ሪቨርስ ቱ ኦል ዘ ጂኦግራፊካል ኤሌመንት። እዛ ውስጥ የተፈጠረውን ሪጅን ውስጥ ያለውን ሁሉንም ነገር የሚያጠናን ደግሞ ሪጂናል ጂኦግራፊ ተብሎ ይጠራል ማለት ነው። ይሄ ከዚህ ስር ያሉት ሁሉንም ነገር ስላወራን እናንተ ቀስ ብላችሁ ቪዲዮን አቁሙና አንብቡት እያልኩ ወደ ቀጣዩ አልፋለሁ። እኔ 5 ቲፕስ ኦፍ ጂኦግራፊ የሚል እናያለን እዚህ ጋር። ቱ ሄልፕ ኦርጋናይዝ ስፔስ ጂኦግራፊ አር ኮንሰርንድ ዊዝ አስኪንግ 3 ኢምፖርታንት ኩዌስችን አባውት ቲንግ ኢን ዘ ወርልድ። ዌር ኢዝ ኢት፣ የት አለ፣ ዋይ ኢዝ ዜር የሚለውን መልሶችን ጥያቄዎችን ይጠይቃል። ዋት አር ዘ ኮንሲኩዌንስ ኦፍ ኢት ኢዝ ቢግን ዜር፣ የእሱ ምክንያት እንደዚህ የተፈጠረበት ኮንሲኩዌንስስ ምንድን ነው ተብለው የሚያጠኑት 5 ቲሞች አሉ። ዘ 5 ቲም ኦፍ ጂኦግራፊ ሄልፕ አንሰር ዚስ ኩዌስችን። ለዚህ አሁን ላነበብኩላችሁ ጥያቄ 5 ቲም ኦፍ ጂኦግራፊ የምንለው አንሰር ይሰጣሉ። 5 ቲም ኦፍ ጂኦግራፊ የሚባሉት ሎኬሽን አለ፣ ፕሌስ አለ፣ ሂውማን ኢንቫይሮንመንታል ኢንተራክሽን አለ፣ ሙቭመንት አለ፣ ሪጅን አለ። ሎኬሽን ስንል አቅጣጫ፣ ፕሌስ ስንል ቦታ፣ ሂውማን ቱ ኢንቫይሮንመንታል ኢንተራክሽን ስንል የሰዎችና የኢንቫይሮንመንትን ኢንተራክሽን የሚያጠና ነው። ሙቭመንት ስንል እንቅስቃሴ፣ ሪጅን ስንል ደግሞ ክልል። ሎኬሽን ስናይ ሎኬሽን ኢዝ ኤ ተርም ዛት ሪፈርስ ቱ ኤ ፓርቲኩላር ፕሌስ ኦር ፖዚሽን ኦፍ ኤርዝ ሰርፌስ። ሎኬሽን ስንል
የሆነ ፓርቲኩላር ፕሌስ ወይ ቦታ አለ ወይም ፖዚሽን አቅጣጫ አለ፣ እዛ የሚገልጽ ሎኬሽን ይባላል። ሎኬሽንን ደግሞ በሁለት ከፍለነው ልናይ እንችላለን። አብሶሉት እና ሬሌቲቭ ሎኬሽን የሚባሉት አሉ። አብሶሉት and relative location are two way of describing the position and the distribution of people and place on the earth surface። አብሶሉት እና ሬሌቲቭ ሎኬሽን ሁለቱ መንገዶች ናቸው ዲስክራይብ ለማድረግ። የሆነ ፖዚሽን አቅጣጫ አለ፣ ዲስትሪቢዩሽን ኦፍ ፒፕልን እና ፕሌስን ኤርዝ ሰርፌስ ላይ ያለው ፕሌስን ለመግለጽ እንጠቀማለን አብሶሉት እና ሬሌቲቭ ሎኬሽንን። አብሶሉት ሎኬሽን ዲስክራይብ ዘ ሎኬሽን ኦፍ ፕሌስ ቤዝድ ኦን ፊክስድ ፖይንት ኦን ኤርዝ። አብሶሉት ሎኬሽን ስንል ዲስክራይብ የሚያደርገው ወይም ደግሞ የሚገልጸው ሎኬሽን ኦፍ ፕሌስን ነው። እሱም የሆነ ፊክስድ ፖይንት አድርጎ በዛ ፊክስድ ፖይንት መሰረት ስለ መሬት ይገልጻል። ዘ ሞስት ኦፍ ኮማን ዌይ ኢዝ ቱ አይደንቲፋይ ዘ ሎኬሽን ዩዚንግ coordinates such as latitude and longitude or by use of straight address when available። እሱም የሚጠቀሙት ዘ ሞስት ኮማን አይደንቲፋይ የሆነ ሎኬሽኖችን ለመግለጽ ላቲቲዩድ እና ሎንጊቲዩድ የሚባሉ ናቸው እነሱ የተጠቀሙት። ሬሌቲቭ ሎኬሽን ኢዝ ዘ ፖዚሽን ኦፍ ፕሌስ ኮምፔርድ ቱ አናዘር ፕሌስ። ይሄ ደግሞ የሆነ ፖዚሽን አቅጣጫ አለ፣ እሱን ኮምፔር እናደርጋለን። አሁን አንደኛ ዶርም አለ፣ ሌላኛው ዶርም አለ። አንደኛውን ዶርም ከሌላኛው ዶርም አንጻር ስንገልጸው ሬሌቲቭ ሎኬሽን ይባላል። ኮምፔር ማድረግ ነው። ፕሌስ ስንልስ ፕሌስ ማለት ምን ማለት ነው? ዘ ቲም ኦፍ ፕሌስ አድሬስ ዘ ኩዌሽን ዋትስ ላይክ ዜር። ፕሌስ የሚገልጸው ዋትስ ላይክ ዜር ለሚለው ጥያቄ መልስ ይሰጣል። ዚስ ቲም ኮንሲደር ዘ ካራክተር ዛት ሜክ ዋን ፕሌስ ዲፍረንት ፍሮም ኦል አዘር ፕሌስ ኦን ኤርዝ። ፕሌስ ስንል ባህሪ ያለው የሆነ ባህሪው አንድ የሆነ ፕሌስ ከሌላኛው ፕሌስ እንዴት ይለያል በሚለው ነው። ሂንስ ፕሌሲስ ፊዚካሊ እንደ ሂውማን ካራክተር ኦፍ ሎኬሽን። ፕሌስ ስንል በፊዚካልም በሂውማን ካራክተር ኦፍ ሎኬሽን ልንገልጽ እንችላለን። ለምሳሌ ፊዚካል ካራክተር ስንል ዘ ፊዚካል ካራክተር ኦፍ ሎኬሽን ሜክ አፕ it is natural environment and are derived from geology, hydrology, atmosphere and biology process። ፊዚካል ካራክተር ስንል በቃ ናቹራል ኢንቫይሮንመንት የሆኑት ነገሮች የምንገልጽበት አቅጣጫ ሎኬሽን። ይሄ ጂኦሎጂ እዚህ ቦታ ይገኛል፣ ሃይድሮሎጂ እዚህ ቦታ፣ አትሞስፌራችን የት ይገኛል፣ ባዮሎጂካሊ የት ይገኛል። ሂውማን ካራክተር ኦፍ ፕሌስ ኦልሶ ኢንክሉድ ላንድ ዩዝ፣ ዴንሲቲ ኦፍ ፖፑሌሽን፣ ላንጉዌጅ ፓተርን፣ ሪሊጅን፣ ካልቸር እንደ ፖለቲካል ሲስተም። ሂውማን ካራክተር ስንል ደግሞ ኢንክሉዲንግ ላንድ ዩዝ፣ ይሄ መሬት እንዴት ነው የምንጠቀመው፣ ዴንሲቲ ኦፍ ፖፑሌሽን የት ነው እነዚህ ሰዎች የሰፈሩት፣ ላንጉዌጅ ፓተርን እነዚህ ቋንቋዎች የት ነው የሚናገሩት፣ ሪሊጅን ሃይማኖት፣ ካልቸሮችን፣ ፖለቲካል ሲስተም፣ እነዚህን ሁሉንም በሂውማን ካራክተር ውስጥ ይጠቃለላሉ። ሌላው ደግሞ ሂውማን ቱ ኢንቫይሮንመንታል ኢንተራክሽን የሚል አለ። ዘ ፊዚካል እንደ ሂውማን ካራክተር ኦፍ ፕሌስ ፕሮቫይድ ኬ ቱ አንደርስታንድ ዘ ኢንተርሪሌሽንሺፕ ቢትዊን ፒፕል እንደ ዘ ኢንቫይሮንመንት። ፊዚካል እንደ ሂውማን ካራክተር ኦፍ ኤ ፕሌስ ኬ ቱ አንደርስታንድ ኢንተርሪሌሽንሺፕ ቢትዊን ፒፕል እንደ ኢንቫይሮንመንት። ይሄ ስለምን ያጠናል መሰላችሁ? በፊዚካል እና ወይም ደግሞ በሂውማን እና በኢንቫይሮንመንት መሀል ያለውን ሪሌሽንሺፕ ወይም ግንኙነት ያጠናል። ሂውማን ቱ ኢንቫይሮንመንታል ኢንተራክሽን። እዚህ ዚስ ኢዝ ጂኦግራፊካል ቲም አድሬስ ዚስ ኩዌሽን ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ሂውማን ኤንድ ኢንቫይሮንመንት። ከሰው እና ከኢንቫይሮንመንት ከአካባቢ መሀል ያለው ሪሌሽንሺፕ ምንድን ነው ብሎ ነው የሚያጠናው። 3 ኬ ኮንሰፕት አንደርላይን ሂውማን ቱ ኢንቫይሮንመንታል ሪሌሽንሺፕ። ዲፔንደንሲ የሚል እናያለን። መጀመሪያ ላይ 3 አሉት ሂውማን ቱ ኢንቫይሮንመንታል ሪሌሽንሺፕ የሚያሳዩት። ዲፔንደንሲ ማለት ምን ማለት ነው? ጥገኝነት ማለት ነው። ዘ ናቹራል ኢንቫይሮንመንት ኢዝ ማን ሜድ አፕ ኦፍ ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ። ናቹራል ኢንቫይሮንመንት ስንል ሊቪንግ ቲንግስ እና ነን ሊቪንግ ቲንግስ ናቸው። ሂውማን ዲፔንድ ኦን ዘ ናቹራል ኢንቫይሮንመንት ፎር ዘ ቤዚክ ኒድ ፉድ ሼልተር ኤንድ ክሎዝ። ሂውማን ስንል የሰው ልጅ ዲፔንድ ያደርጋል፣ ዲፔንድ ሆኖ ነው የሚኖረው ናቹራል ኢንቫይሮንመንት ላይ። እነሱም ቤዚክ ኒዳቸው የሆነ ነገር ያስፈልጋል ለሰው ልጅ፣ ለዛ ለሚያስፈልገው ለሰው ልጅ ደግሞ ዲፔንድ ሆኖ ነው የሚኖረው ኢንቫይሮንመንቱ ላይ። የሰው ልጅ ለምሳሌ ፉድ ሊያስፈልገው ይችላል፣ ከኢንቫይሮንመንቱ ነው የሚያገኘው የሰው ልጅ። ሼልተር መኖሪያ ቤት ሊያስፈልግ ይችላል፣ እሱም ከኢንቫይሮንመንቱ ነው የሚያገኘው። ክሎዝ
እሱንም ከኤንቫይሮንመንቱ ነው የሚያገኘው። አዳፕቴሽን ማለት ደግሞ ሂውማን አዳፕት ቱ ዘ ኤንቫይሮንመንት፣ የሰው ልጅ አካባቢውን አዳፕት ያደርጋል። ሁማን ሃቭ ሴትልድ ኢን ቨርቹዋሊ ኤቭሪ ኮርነር ኦፍ ዘ ወርልድ ባይ ሰክሰስፉሊ አዳፕቲንግ ቱ ቫሪየስ ናቹራል ሲቲንግ። የሰው ልጅ አዳፕት አድርጓል። በቃ ብዙ የዓለማችን ቦታ ይኖራል። ሁሉንም ግን ሰክሰስፉል በሆነ መንገድ አዳፕት አድርጎታል የሰው ልጅ። ፎር ኤግዛምፕል ፒፕል ሁ ሊቭ ኢን ኖርዘርን ኢስተርን ዩናይትድ ስቴትስ ዩዝ ሂቲንግ ዩኒቲ ቱ ኬፕ ዜር ሆም ዋርም ኢን ዊንተር። ፒፕል ኢን the southern part of the country use air condition much of the year to stay cool in the heat ይላል። እነዚህ ኖርዝ ኢስተርን ዩናይትድ ስቴትስ ውስጥ የሚኖሩ ሰዎችም አዳፕት አድርጓል። ሌሎች ሙቀትን፣ ሌሎች ደግሞ ኩል በርድን ተቋቁሞ ኖረዋል። ሁሉም ሰዎች ማለት ነው። The way people choose to adapt to their setting reflects their economic, political circumstances and their technological ability. የሰው ልጅ ቾይስ አዳፕት ያደርጋል አካባቢውን፣ ኢኮኖሚካሊም ይሁን ፖለቲካሊም ይሁን ሰርከምስታንስ እና ቴክኖሎጂካል አቢሊቲውን ተጠቅሞ አዳፕት ያደርጋል የሰው ልጅ። ሞዲፊኬሽን የሚለውን ደግሞ ሌላ ደግሞ እናያለን። ሁማን ሞዲፋይ ዘ ኤንቫይሮንመንት፣ የሰው ልጅ ሞዲፋይ ያደርጋል አካባቢውን ይቀይራል። ፒፕል ሞዲፋይ ዘ ናቹራል ኤንቫይሮንመንት ቱ ሚት ዘ ኒድ፣ የሰው ልጅ አካባቢውን ሞዲፋይ ያደርጋል ናቹራል ኤንቫይሮንመንቱን እንደሚመቸው አድርጎ። ፎር ኤግዛምፕል ዜ ቢውልድ ዳም፣ ግድቦችን ይገነባሉ። ፕሎው እንደ እርጌት ፊልድ እንደ ዲግ ማይን፣ እነዚህ እርጌቶችን ይጠቀማሉ፣ ዲግ ማይን ይጠቀማሉ። ዜ ቢውልድ ሃውስ፣ ቤት ይሰራሉ፣ ስኩል ይገነባሉ። እንደ ዜ ሾፒንግ ሴንተር ኦን ዘ ላንድ፣ ገበያዎችን ሱቆችን ይከፍታሉ፣ ብዙ ነገሮችን ይለውጣሉ። በቃ አዲስ አበባ አሁን ለምሳሌ ድሮ ጫካ ከነበረች አሁን ደግሞ ፎቅ በፎቅ ሆናለች። ሙቭመንት የሚለውን እናያለን። ሌላ ደግሞ ዘ ቲም ሙቭመንት አድሬስ ዚስ ኩዌሽን፣ ሙቭመንት ለሚለው ደግሞ ለዚህ ጥያቄ መልስ ይሰጣል። ሃው እንደ ዋይ አር ፕሌስ ኮኔክት ዊዝ ዋን አናዘር ለሚለው ጥያቄ መልስ ይሰጣል። ሪሌሽንሺፕ ቢትዊን ፒፕል ኢን ዲፍረንት ፕሌስ አር ሼፕድ ባይ ዘ ኮንስታንት ሙቭመንት ኦፍ ፒፕል አይዲያ ማተራል እንደ ፊዚካል ስቴት ሲስተም ሰች አስ ዊንድ። ሪሌሽንሺፕ ቢትዊን ፒፕል ዲፍረንት ፕሌስ አር ሼፕድ የሚሆነው በሙቭመንት ኦፍ ፒፕል ነው። ለምሳሌ እዚህ ጋር የሰው ሪሌሽንሺፖች መሀል ያለው አንድ ሪሌሽንሺፑ ሰዎች መሀል ይፈጠራል። አሁን ለምሳሌ ከአንድ ቦታ ወደ ሌላ ቦታ ይሄዳሉ። አይዲያም ይሄዳል። ከዚህ ተነስቶ ለምሳሌ የሰውን አይዲያ ለሌላ ሰው ማጋራት፣ ማቴሪያሎችም ይሄዳሉ፣ ሙቭ ያደርጋሉ ከሆነ ቦታ ወደ ሌላ ቦታ። ፊዚካል ሲስተም ሰቻስ ዊንዶች እንደሚሄዱት ሁሉ አይዲያም ይሄዳል። ሰውም ከሌላ ቦታ ወደ ሌላ ቦታ ይሄዳል። እንደዛ ለማለት ፈልገው ነው። አወር ወርልድ ኢዝ ኢን ኮንስታንት ሞሽን፣ በቃ የኛ ዓለም ኮንስታንት የሆነ ሞሽን ነው፣ ሙቭመንት አለ። ኮንስታንትሊ ቼንጂንግ ላይክ ፍሉድ ፍሎዊንግ ትሩ አወር ቦዲ ሙቭመንት ብሪንግ ላይፍ ቱ ፕሌስ። የኛ ሰውነታችን ውስጥ ሁልጊዜ ደም እንደሚዘዋወር ሁሉ በቃ ሞሽንም እንደዛ ነው፣ ሙቭመንትም እንደዛ ነው። ሁሉም ሰው ይንቀሳቀሳል ከአንድ ቦታ ወደ ሌላ ቦታ። ሪጅን ስንል ሪጅን ኢዝ ኤ ጂኦግራፊካል ኤሪያ ሃቪንግ ዲስቲንክት ካራክተር ዛት ዲስቲንጉሽ ኢትሰልፍ ፍሮም አድጀሰንት ዩኒት ኦፍ ስፔስ ይላል። ሪጅን ስንል ደግሞ የራሱ ባህሪ ያለው የራሱ ካራክተር ያለው አድጀሰንት የሆነ ዩኒት ነው። ታይፕስ ኦፍ ሪጅንን ስናይ ዜር አር 3 ታይፕስ ኦፍ ሪጅን አሉት። ፎርማል፣ ፋንክሽናል እና ቨርናኩላር የሚባል ሪጅኖች አሉት። ሶስት አይነት ሪጅን ሶስት አይነት ክልሎች አሉት። ፎርማል ሪጅን፣ ፋንክሽናል ሪጅን እና ቨርናኩላር ሪጅን የሚባሉት። ፎርማል ሪጅንን ስናይ ሳምታይምስ ኮልድ ሆሞጂኒየስ ሪጅን ሃቭ አትሊስት ዋን ካራክተር ኢን ኮማን። እነዚህ ፎርማል ሪጅንን የሚያቋቁሙ ሰዎች ሆሞጂኒየስ ናቸው፣ በቃ አንድ ዘር ወይም ደግሞ አትሊስት ዋን ካራክተር አላቸው። ፋንክሽናል ሪጅን ስንል ደግሞ አንላይክ ፎርማል ሪጅን አር ኖት ሆሞጂኒየስ ኢን ዘ ሴንስ ዛት ዘይ ዱ ኖት ሼር ሲንግል ካልቸር ኦር ፊዚካል ካራክተር። እነዚህ ደግሞ ፋንክሽናል ሪጅን ስንል ደግሞ ሆሞጂኒየስ አይደሉም፣ የሆነ ሼር የሚያደርጉ ካልቸርም ፊዚካል ካራክተርም የላቸውም። ራዘር ዛን ዘ ፋንክሽናል አር ዩናይትድ ባይ ፓርቲኩላር ፋንክሽን ኦር ኦፕን ኢኮኖሚክ
ዩናይትድ ሆነዋል። ግን በኢኮኖሚ ወይም ደግሞ በሌላ ነገር ዩናይትድ ከሆኑ በኋላ አንድ ሀገር ሲመሰርቱ ፋንክሽናል ሪጅን ይባላሉ። ፋንክሽናል ሪጅን አር ሰምታይምስ ኮልድ ኖዳል ሪጅን። ፋንክሽናል ሪጅን ብዙ ጊዜ ኖዳል ሪጅን ተብሎ ይጠራል። ቨርናኩላር ሪጅን ስንል ደግሞ አር ኖት አስ ዌል ዲፋይንድ አስ ፎርማል ኦር ፋንክሽናል ሪጅን ኤንድ አር ቤዝድ ኦን ፒፕል ፐርሴፕሽን። ቨርናኩላር ሪጅን ስንል ደግሞ በፎርማል እና በፋንክሽናል ዌል ዲፋይንድ አይሆኑም። ቤዝድ ኦን ፒፕል ፐርሴፕሽንም ዲፋይንድ አይደረግም። እነዚህ ክሬት ባይ ፒፕል ሃቪንግ የኮማን ሂስትሪ እና አይዴንቲቲ። የሆነ ህዝብ የራሳቸውን የሆነ ሂስትሪ ታሪክ ወይም ደግሞ የራሳቸውን የሆነ አይዴንቲቲ ማንነት ሲኖራቸው ቨርናኩላር ሀገር ከመሰረቱ ቨርናኩላር ወይም ሪጅን መስርቶ ከኖሩ ቨርናኩላር ሪጅን ተብሎ ይጠራል። ሌላ ደግሞ ሎኬሽን ሼፕ ሳይዝ ኦፍ ኢትዮጵያ እንደ ዘ ሆርን ይላል። ዘ ሆርን ሪጅን is the easternmost of extension of Africa land defined as the region that is the home to the country of Djibouti, Eritrea, Ethiopia and Somalia whose culture have been linked through their long history ይላል። ዘ ሆርን ሪጅን የሚባሉት ኢስተርን ሞስት ኦፍ አፍሪካ በኢስተርን ሞስት ኦፍ አፍሪካ ላይ የሚገኙት ናቸው። እነሱም ኢስተርን ሞስት ኦፍ አፍሪካ ሆርን ኦፍ ሪጅን የሚባሉት ደግሞ ጅቡቲ፣ ኤርትራ፣ ኢትዮጵያ እና ሶማሊያ ናቸው። እነዚህ ደግሞ ሊንክድ የሆነ ሂስትሪ ሎንግ ሂስትሪ የሆነ አላቸው ሁሉም። The Horn of Africa is one of the world's most conflict horn in the fragile region. ሆርን ኦፍ አፍሪካ እንደምታውቁት በጣም ኮንፍሊክት የበዛ ነው። ከመጠን በላይ ኮንፍሊክት የበዛ ቦታ ሲሆን ፋክተር ድራይቪንግ ፍራጊሊቲ ኢንክሉዲንግ protracted conflict and violent extreme and weak governance and poor of quality of public service. ፋክተር ስንል ደግሞ ፋክተሮች ድራይቪንግ ፍራጊሊቲ ኢንክሉዲንግ protracted conflict and violent extremism, weak governance and poor quality of public service ስንል አፍሪካ ውስጥ እንደምታውቁት ኮንፍሊክት አለ፣ ቫዮሌንት ኤክስትሪም የሆነ ቫዮሌንት አለ፣ ዊክ የሆነ ገቨርናንስ አለ፣ ፑር ኳሊቲ ኦፍ ፐብሊክ ሰርቪስ። ዊክ የሆነ ገቨርናንስ ስንል ደካማ የሆነ መንግስት፣ ፑር የሆነ ኳሊቲ መንገድ የለም፣ ሁሉን ነገር የለም። ኦልዞ ዘ ካንትሪ ኦፍ ዘ ሪጅን ሼር ማኒ ኮመን ፊቸር ዜር ኢዝ ኦልሶ ግሬት ዳይቨርሲቲ አሞንግ ዚም ሬንደሪንግ ኢች ካንትሪ ዩኒክ ካራክተር ኢን ማኒ ሪስፔክት። ሼር የሚያደርጉት እዚህ ጋር ኢስተርን አፍሪካ ላይ ያሉት እነዚህ ሆርን ኦፍ አፍሪካ የሚባሉ ሀገራት ሼር የሚያደርጋቸው ነገሮች አሏት። ለምሳሌ ድንበር ላይ ሼር የሚያደርጉ ነገር አለ፣ በሂስትሪም ሼር የሚያደርጉት ነገር አለ። ኢን ተርም ኦፍ ሳይዝ ኢትዮጵያ ዘ ላርጀስት ኦፍ ኦል ዘ ሆርን ኦፍ ካንትሪ ዊል ጅቡቲ ዘ ስሞሌስት። በሳይዝ እና ኢትዮጵያን ትልቋ ናት። ከሆርን ኦፍ ካንትሪ ውስጥ ካለችው ኢትዮጵያ ትልቅ ናት፣ ጅቡቲ ደግሞ ዘ ስሞሌስት ናት። ዘ ሆርን ኮንቴንስ ሰች ዳይቨርስ ኤሪያ ላይክ ዘ ሆርን ብዙ የሆነ ዳይቨርስ ኤሪያዎች አሏት። ለምሳሌ ዘ ሃይላንድ ኦፍ ዘ ኢትዮጵያን ፕላቶ ኢትዮጵያ ውስጥ ያሉት ሃይላንዶች ተራራዎች ምናምን፣ ዘ ኦጋዴን ዲዘርት ኦጋዴን ውስጥ ያሉት ዲዘርቶች ወይም በረሃዎች፣ ዘ ኤርትራ እንደ ዘ ሶማሊያን ኮስት ኤርትራ እና ሶማሊያ ያሉት ወደቦች፣ ዘ ኮስት አር ዋሽድ ባይ ሪድ ሲ ዘ ገልፍ ኦፍ አደን እንደ ዘ ኢንዲያን ኦሽን እንደ ቲስ ሎንግ ቤን ኢን ዳይሬክት ኮንታክት ዊዝ ዘ አረቢያን ፔኒንሱላ እንደ ሳውዝ ዌስተርን ኤሽያ። ለምሳሌ ሪድ ሲ አለ፣ ገልፍ ኦፍ አደን አለ፣ ኢንዲያን ኦሽን አለ። ሎንግ ቤን ዳይሬክት ኮንታክት ዊዝ አረቢያን ፔኒንሱላ ከነዚህ ሳውዝ ዌስት ኤሽያ ከነዚህ ጋር ሪሌሽን ነበራቸው ሆርን ኦፍ አፍሪካ የሚባሉት ሀገራት። ሎኬሽን ኦፍ ኢትዮጵያ ይላል። ዘ ሎኬሽን ኦፍ ካንትሪ ኦር ፕሌስ ኦን ኤ ማፕ ኦር ግሎብ ኢዝ ኤክስፕሬስድ ኢን ቱ ዲፍረንት ዌይስ። ይሳር የኢትዮጵያን ሎኬሽን ስናይ ደግሞ በሁለት መንገድ መግለጽ እንችላለን። እነሱም አስትሮኖሚካል ኦር ሪሌቲቭ ሎኬሽን ተብሎ ይጠራሉ። አስትሮኖሚካል ሎኬሽን ስንል ኦልሶ ናውን አስ አብሶሉት ኦር ማቴማቲካል ኢንተርናሽናል ሎኬሽን ስቴት ኦፍ ሎኬሽን ኦፍ ፕሌስ ዩዚንግ ዘ ላይን ኦፍ ላቲቲዩድ እና ሎንጊቲዩድ። አስትሮኖሚካል ሎኬሽን ስንል አብሶሉት እና በማቴማቲካል በኢንተርናሽናል ሎኬሽን ስንል ሎኬሽኑ በላቲቲዩድ እና በሎንጊቲዩድ ነው የሚገለጸው። አስትሮኖሚካል ሎኬሽንስ ላንድ ሎክድ ካንትሪ ሎኬሽን ብዬ። ኢትዮጵያ እንደምታውቁት ላንድ ሎክድ ካንትሪ ናት፣ ወደብ አልባ የሆነች ሀገር ናት። 3 ኖርዘርን ላቲቲዩድ ሞያሌ ሳውዝ ሞስት ቲፕ
በስሪ ኖርዝ ላቲቱድ በሞያሌ በኩል ነው የምትገኘው በሳውዝ ሞስት ኦፍ ኢት። 50 ዲግሪ ኖርዝ ላቲቱድ ደግሞ በድሜ ትግራይ ኖርዝ በኩል ነው የምትገኘው። 33 ዲግሪ ኢስት ደግሞ ሎንጊቲዩድ አኮብ ዌስተርን ሞስት ኦፍ ቲፕ ላይ ነው የምትገኘው በአኮብ በኩል። 48 ዲግሪ ኢስት ደግሞ ኦጋዴን በኦጋዴን በኩል ነው የምትገኘው ኢትዮጵያ በኢስተርን በኩል። The straight line distance between the north and the southmost point of Ethiopia is about ይላል 3 ዲግሪ ኖርዝ እና 50 ዲግሪ ስናይ 12 ይመጣል። 12 ደግሞ ስናባዛ በ111 ኪሎ ሜትር 1330 ኪሎ ሜትር ይሆናል የኢትዮጵያ ስፋት። ከየት ከኖርዝቱ ወደ ሳውዝ የሚርቀው 1330። እቺን ካልኩሌሽን አንድ ላይ እሰራላችኋለሁ። ያው ወደ ሌላ ቀጣዩ ትምህርት ሪሌቲቭ ሎኬሽን ኦፍ ኢትዮጵያ ይላል። ሎኬሽን ኦፍ ፕሌስ ካንትሪስ ሪሌቲቭሊ ቱ አዘር ፕሌስ ሰች አስ ናይቦሪንግ ካንትሪ ኢኩዌተር ቦዲ ቢግ ላንድ ማስ። ሪሌቲቭ ሎኬሽን ስንል ደግሞ የሆነ ኮምፔር እናደርጋለን በጎረቤት ወይም ደግሞ በቢግ ዌተር ቦዲ ቢግ ላንድ ማስ በእነዚህ ኮምፔር አድርገን ነው ልንገልጸው የምንችለው። ሪሌቲቭ ሎኬሽን ካን ቢ ዲስክራይብድ ኢን ቱ ዲፈረንት ዌይስ። ሪሌቲቭ ሎኬሽን ስንል በሁለት መንገድ መግለጽ ይቻላል። እነሱም ደግሞ ቪዝናል ሎኬሽን እና ናቹራል ሎኬሽን ተብለው ይጠራሉ። ቪዝናል ሎኬሽን ስንል ኦር ኒርነስ ሎኬሽን ኤክስፕሬስድ ኢን ሪሌሽን ቱ ናይበሪንግ ካንትሪ። ቪዝናል ሎኬሽን ስንል በጎረቤት ሀገራት የሆነ ሎኬሽኑ ሲገለጽ ቪዝናል ሎኬሽን ይባላል። ቪዝናል ሎኬሽን ኦፍ ኢትዮጵያ ሜይ ቢ ዲስክራይብ አስ አንደር ይላል። አንደር ኤግዛምፕል ኦፍ ኢትዮጵያ ቦሮድድ ባይ ኢትዮጵያ በምን ትዋሰናለች? በጎረቤት ነው ብለናል። ቪዝናል ሎኬሽን ሱዳን ቱ ዘ ዌስት እንደ ኖርት ዌስት። ሱዳን በዌስት እና በኖርት ዌስት ነው ኢትዮጵያን የምታካልለው። ሳውዝ ሱዳን ደግሞ ሳውዝ ዌስት በኩል ነው። ጅቡቲ ደግሞ በዌስት በኩል ነው። ሶማሊያ ደግሞ በዌስት እና በሳውዝ ኢስት በኩል ነው ኢትዮጵያን የምታዋስ ነው። ኤርትራ ደግሞ በኖርዝ እና ኖርዝ ኢስተርን በኩል ነው። ናቹራል ስትራቴጂ ሎኬሽን ስንል ደግሞ ሎኬሽን ዛት ዲስክራይብ ኢን ሪሌሽን ቱ ላርጅ ላንድ ማስ ኦር ላርጅ ዌተር ቦዲ። ይሄ ደግሞ ሎኬሽኑን ስንገልጽ በትልቅ መሬት የሆነ ላንድ ማስ እና ላርጅ ወተር ቦዲ እነሱ በየት በኩል ይገኛሉ፣ በየትኛው በኩል ይገኛሉ ብለን ስንገልጽ፣ ለምሳሌ ኢትዮጵያ ሆርን ኦፍ አፍሪካ ላይ ነው የምትገኘው እንደምታውቁት። ሳውዝ ዌስት ኦፍ አረቢያን ፔንሱላ በሳውዝ ዌስት ኦፍ አረቢያን ፔንሱላ ነው የምትገኘው። ሳውዝ ኦፍ ዩሮፕ ላይ ነው የምትገኘው። ከዩሮፕ ወደዚህ ስና ኢትዮጵያ ወደ ሳውዝ ነው የምትገኘው። ኖርዝ ዌስት ኦፍ ዘ ኢንዲያን ኦሽን ነው የምትገኘው። በቃ ኢትዮጵያ እንደምታውቁት ናይል ቤዚን ኢትዮጵያ ናይል ቤዚን ውስጥ ናት የምትገኘው። ዘ ኢምፕሊኬሽን ኦፍ ዘ ሎኬሽን ኦፍ ኢትዮጵያ አር ዲስክራይብ አስ ዘ ፎሎ ይላል። የኢትዮጵያ ሎኬሽን የሚገልጹ ወይም ደግሞ የሚያሳዩት ከሚከተሉት የምናየው ባህሪያት ናቸው። ክላይሜት ዘ ፋክት ዛት ኢትዮጵያ ኢዝ ሎኬትድ ቢትዊን 30 ዲግሪ ኖርዝ አንድ 150 ዲግሪ ኖርዝ ላይ ነው የምትገኘው። ኦር ቢትዊን ዘ ኢኳቶር እንደ ትሮፒክ ኦፍ ካንሰር ኢምፕላይዝ ዛት ዘ ካንትሪ ሃዝ ትሮፒካል ክላይሜት ዞ ሞዲፋይ ባይ ኢትስ አልቲቲዩድ። ኢትዮጵያ የምትገኘው በኢኳቶር እና በትሮፒክ ኦፍ ካንሰር ነው። ይህ ማለት ደግሞ ኢትዮጵያ ትሮፒካል ክላይሜት ታገኛለች ስንል ሞዲፋይ የምትደረገው በአልቲቲዩድ ነው። በቃ ሎኬሽን ኦፍ ኢትዮጵያ ሪሌቲቭሊ ቱ ዘ ኢንዲያን ኦሽን ዘ አትላንቲክ ኦሽን ዘ አፍሪካ እንደ ኤሽያ ላንድ ማሳር ቫሪስ ብሪንግ ኦፍ ዘ ክላይሜት ኦፍ ኢትዮጵያ። ለኢትዮጵያ ክላይሜት የሆኑ ወሳኙ ለምሳሌ ኢንዲያን ኦሽን ከኢንዲያን ኦሽን የሚመጣ ንፋስ አለ ወይም ደግሞ ዝናብ አለ። ከአትላንቲክ ኦሽን የሚመጣ ዝናብ አለ። ከኤሽያ ላንድ ማስ የሚመጡ ለኢትዮጵያ ክላይሜት በቃ እነዚህ ወሳኝ ናቸው። ሶሾ ካልቸራል ካራክተር ደግሞ ስና ኢትዮጵያ is one of the earliest recipients of the major world religion namely Christian, Islam, Judaism due to its proximity to the Middle East which was the origin of the religion። ኢትዮጵያ ድሮ ነው በቃ የተቀበለችው። በሶሾ ካልቸራል ካራክተር ደግሞ ስና ኢትዮጵያ ሃይማኖት የተቀበለችው ክርስቲያንን የተቀበለችው እስላምን የተቀበለችው የድሮ ሀገር ናት። በዚህም በሶሾ ካልቸራል ካራክተርም ስናይ እንደዚህ ነው። እሺ ዘ ሊንጉስቲክ ኤንድ አዘር ካልቸራል ሪሌሽንሺፕ ዊች ኢትዮጵያ ሼር ዊዝ ናይቦርስ ሪፍሌክት ዘ ኢንፍሉዌንስ ኦፍ ሎኬሽን።
ኢትዮጵያ ሼር ትደራረጋለች በጎረቤት ሀገራት ጋር፣ ግን በሎኬሽን ትንሽ ሪፍሌክት ይደረጋል። ፖለቲካሊ ስናይ ደግሞ ዘ ፖለቲካል ሂስትሪ ኦፍ ዘ ኢትዮጵያ ሃዝ ቢን ኮንሲደራብሊ ኢንፍሉዌንስድ ባይ ይላል። የኢትዮጵያ ፖለቲካ ኢንፍሉዌንስድ የሚደረገው አንደኛ ዘ ጂኦፖለቲካል ኮንሲደሬሽን ኦፍ ሱፐር ፓወር፣ በሱፐር ፓወሮች እንደምታውቁት በራሽያ በአሜሪካ አሁንም ነው ድሮ ሳይሆን አሁንም ኢንፍሉዌንስ ይደረጋል። አድጀንሲ ኦፍ ቱ ዘ ሬድ ሲ ማጆል ግሎባል ትሬድ ሩት፣ ኢትዮጵያ ድሮ እንደምታውቁት ከሬድ ሲ ላይ ወደብ ነበራት፣ አሁን ግን የላትም። ሚድል ኢስት ጂኦፖለቲካል ፓራዳይምስ፣ ይህ የሚድል ኢስቶች ጂኦፖለቲካልም ኢትዮጵያ ላይ ተጽዕኖ ነበረው። As a result, Ethiopia has been exposed to external invasion a number of times, though the country has resisted foreign invasion and remained of the domination ይላል። ኢትዮጵያ ብዙ ጊዜ ሊወሩት ሞክረዋል የውጭ ሀገር ኤክስተርናል ኢንቬዥኖች፣ ግን ሁሉንም ጊዜ ኢትዮጵያ በተሳካ ሁኔታ መመከት ትችላለች። ይሄ የኢትዮጵያ ካርታ ነው። ሱዳን፣ ኤርትራ፣ ጅቡቲ፣ ኢትዮጵያ፣ ሳውት ሱዳን፣ ኬንያ፣ ሶማሊያ አንባችሁ ተረዱት። ታይም ዲፍረንስ ይላል። ሌላው ደግሞ ቢኮዝ ኦፍ ኢስት ዌስት ኤክስቴንሽን ዜር ዊል ቢ ታይም ዲፍረንስ ቢትዊን ካንትሪ ኤንድ ቢትዊን ዲፍረንት ሪጅን ኦፍ ሴም ካንትሪ ይላል። በኢስት እና በዌስት መሀል በሚገኘው ታይም ዲፍረንስ ብዙም ታይም ዲፍረንስ የለውም፣ ግን ታይም ዲፍረንስ አለው ትንሽዬ፣ ግን ዘሴም ናቸው ማለት ይቻላል። ሳይዝ ኦፍ ኢትዮጵያ ይላል። ኢትዮጵያ ዊዝ የቶታል ኤሪያ አፕሮክሲሜትሊ 1,106,000 ስኩዌር ኪሎ ሜትር ይላል። የኢትዮጵያ ቶታል ኤሪያ አፕሮክሲሜትሊ 1,106,000 ነው። ዘ ኤት ላርጀስት ካንትሪ ኢን አፍሪካ፣ ከአፍሪካ 8ኛ ደረጃ ላይ ስትሆን በሳይዝ ዘ 25 ኢን ዘ ወርልድ፣ እንደ ዓለማችን ደግሞ 25ኛ ላይ ናት ኢትዮጵያ የምትገኘው። ኢት ኮንቴን አባውት 0.7% ኦፍ ዘ ወርልድ ቶታል ላንድ ኤሪያ እንደ አባውት 3.6% ኦፍ ዘ ቶታል አፍሪካ ላንድ ማስ። የኢትዮጵያ መሬት ከዓለማችን 0.7 ነው የኢትዮጵያ መሬት። ከዓለማችን ደግሞ ከአፍሪካ ደግሞ 3.6 ነው የምትይዘው ኢትዮጵያ። ኤክስቴንድ ፎር አባውት 1,639 ኪሎ ሜትር ኢስት ዌስት ዋርድ and 1,577 ኪሎ ሜትር ኖርዝ ቱ ሳውዝ ዋርድ። ኢትዮጵያ ከኢስት ቱ ዌስት 1,639 ኪሎ ሜትር ስፋት ሲኖራት ከኖርዝ ቱ ሳውዝ ዋርድ ደግሞ 1,577 ኪሎ ሜትር አላት። About 0.7% of the country is covered by water body. 0.7% የሚሆነው የኢትዮጵያ መሬት ደግሞ በዌተር በዲ የተሸፈነ ነው ወይም ደግሞ በውሃ የተሸፈነ ነው። አድቫንቴጅ እና ዲስአድቫንቴጅ ኦፍ ሳይዝ ኦፍ ኢትዮጵያ ይላል። አድቫንቴጅ ናቸውን እና ዲስአድቫንቴጅ የኢትዮጵያ እንደዚህ ሳይዟ ትልቅ መሆኑ። አድቫንቴጅ እናያለን። መጀመሪያ ላይ አድቫንቴጁ ስናይ ፖዚቲቭ ዳይቨርስ አግሮ ኢኮሎጂካል ዞን፣ ብዙ አግሮ ኢኮሎጂካል ዞን እንዲኖራት ያደርጋል። እጽዋቶች፣ ቫሪቲ ኦፍ ናቹራል ሪሶርስ፣ ብዙ አይነት ናቹራል ሪሶርሶች እንዲኖራት ያደርጋል። አሁን ኤክስቴንሲቭ አርባን ላንድ፣ ብዙ የእርሻ መሬቶች እንዲኖራት ያደርጋል። ሃቭ ኤ ላርጅ ፖፑሌሽን ሳይዝ፣ ብዙ የሆነ ህዝብ እንዲኖራት ያደርጋል። ሃቭ ሆም ፎር ዳይቨርስ ካልቸር፣ ብዙ የሆነ ባህሎች እንዲኖራት ያደርጋል። ግሬት ዲፕሲንግ ዲፌንስ ኤክስተርናል፣ በቃ አንድ ሀገር እኛን ራሱ ለመውረድ ከመጣ በቀላሉ እኛን ሊወራ አይችልም። ዲፌንስ ለማድረግ ምቹ ነው። ዲስአድቫንቴጁ ስናይ ደግሞ ዲማንድ ግሬተር ካፒታል ቱ ኮንስትራክሽን ኢንፍራስትራክቸራል ፋሲሊቲ፣ በቃ መንገድ የሆነ ኮንስትራክሽኖችን ለመስራት በጣም ከባድ ይሆናል። ሪኳየር ላርጅ አርሚ ቱ ፕሮቴክት ኢትስ ቴሪቶሪ፣ የሆነ ድንበርን ለመጠበቅ ራሱ በጣም ከባድ ነው፣ ስፋት ስለሚኖር ብዙ አርሚ ላይኖረን ይችላል። ዲፊካልት ፎር ኤፌክቲቭ አድሚኒስትሬሽን፣ ለማስተዳደር ራሱ በጣም ከባድ ነው። ዲፊካልት ፎር ሶሾ ኢኮኖሚክ ኢንቴግሬሽን፣ ህዝብ ራሱ ከአማራ መጥቶ ወደ ኦሮሚያ፣ ከኦሮሚያ ወደ ጋምቤላ ሪሌሽንሺፓቸው ብዙም ዘላቂ እንዳይሆን ያደርጋል።
ይሄ የኢትዮጵያ ካርታ ነው። አንብቡት እሱን እናንተ። ዘ ሼፕ ኦፍ ኢትዮጵያ አንድ ኢትስ ኢምፕሊኬሽን የሚለውን ቀጣይ እናያለን። ስላዳመጣችሁኝ አመሰግናለሁ። ፈተና አብረን እንሰራለን። ቀጣይ የጅማ ዩኒቨርሲቲ ፈተና እንዳለ ከ2014 እስከ 2017 እንሰራለን። ከኛ ጋር ስለሆናችሁ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ቻው